ማግስት ሚዲያ። ሰላም ጤና ይስጥልን። የተወደዳችሁ የማግስት ሚዲያ ቤተሰቦች ለዛሬ መርጠን ያዘጋጀንላችሁን መረጃዎች በማስከተል እናቀርብላችኋለን። አብራችሁን ቆዩ። ኢትዮጵያ በዓለም የፕሬስ ነፃነት ባለፈው ዓመት ከነበረችበት 141ኛ ደረጃ 4 ደረጃዎች ዝቅ ብላ 145ኛ ላይ ተቀመጠች። የኢትዮጵያ አየር መንገድ የሰራተኛ ቅጥርን በተመለከተ ፈጽሟል የተባለው አድሎ ከእውነት የራቀ ነው ሲል አስተባበለ። የህወሓት የፓርቲነት ዳግም ምዝገባ ማወዛገቡን እንደቀጠለ ነው። የደቡብ ሱዳን ታጣቂዎች በጋምቤላ ክልል ላሬ ወረዳ የምትገኝ ቢልኩን የተባለች አካባቢ መቆጣጠራቸው ተሰማ። የኢትዮጵያ መከላከያ ሰራዊት በተለያዩ የአገሪቱ ከተሞች ወጣቶችና እድሜያቸው ያልደረሰ ታዳጊዎችን በግዳጅ ለውትድርና እየመለመለ ነው የሚለውን ክስ አስተባበለ። በማስከተል መረጃዎቹን በዝርዝር እናቀርባለን። ማግስት ሚዲያ። ኢትዮጵያ በዓለም የፕሬስ ነፃነት ባለፈው ዓመት ከነበረችበት 141ኛ ደረጃ በ4 ደረጃዎች ዝቅ ብላ 145ኛ ላይ ተቀመጠች። ድንበር የለሽ የሪፖርተሮች ቡድን የተሰኘው ዓለም አቀፍ የፕሬስ ነፃነት ተሟጋች ተቋም የዘንድሮውን የ2025 የዓለም የፕሬስ ነፃነት ቀን አስመልክቶ ባወጣው ደረጃ ኢትዮጵያ ከ180 ሀገራት 145ኛ ሆናለች። ኢትዮጵያ በዚህ ደረጃዋ ምክንያትም ለመጀመሪያ ጊዜ እጅግ አደገኛ የፕሬስ ነፃነት አፋኝ ከሆኑ ሀገራት ምድብ ውስጥ ተቀላቅላለች። ድንበር የለሽ የሪፖርተሮች ቡድን በድረገጹ ባጋራው መረጃ በአሁኑ ጊዜ 7 ጋዜጠኞች በስር ላይ ይገኛሉ ብሏል። የእርስ በርስ ጦርነቶችና የብሔር ግጭቶች ባለፉት ዓመታት በኢትዮጵያ የተመዘገቡ የፕሬስ ነፃነት እመርታዎች ወደ ኋላ እንዲመለሱ አድርጓል ብሏል ሪፖርቱ። ከዚህ ጋር በተያያዘ መቀመጫቸውን አዲስ አበባ ያደረጉ 14 የአውሮፓ ሀገራት ኤምባሲዎችም የዓለም የፕሬስ ነፃነት ቀንን አስመልክቶ በኢትዮጵያ ሐሳብን የመግለጽና የፕሬስ ነፃነት አሳሳቢ ጫና እያስተናገደ መሆኑን ጠቅሰው ጋዜጠኞች ጥበቃ እንዲደረግላቸው የፕሬስ ነፃነትም እንዲከበር የጠየቁበትን መግለጫ አውጥተዋል። በዚሁ ጉዳይ ላይ በቅርቡ አንድ ጋዜጠኛው ታስሮበት የነበረው ሪፖርተር ጋዜጣ የሕዝብ ተወካዮች ምክር ቤት ስብሰባዎችን እንዳይዘግብ መታገዱን የጋዜጣው አመራሮችም ከ2 ሳምንታት በላይ የዘገባ ፈቃድ መልሰው የሚያገኙበትን ሁኔታ በተመለከተ እየተነጋገሩ እንደሆነ የገለጸበትን ዘገባ አውጥቷል። ሪፖርተር በዚሁ ዘገባው በኢትዮጵያ ከሕገ መንግስቱ ጀምሮ የፕሬስ ነፃነት የሚከበርበት ድንጋጌዎች ቢኖሩም ከቅርብ ጊዜ ወዲህ በመሬት ላይ ያለው እውነታ ግን የሕጉ ተቃራኒ ነው ብሏል። የኢትዮጵያ አየር መንገድ የሰራተኛ ቅጥርን በተመለከተ ፈጽሟል የተባለው አድሎ ከእውነት የራቀ ነው ሲል አስተባበለ። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተሰኘ ሀገር በቀል የሰብአዊ መብቶች ተሟጋች ድርጅት አየር መንገዱ ሚያዝያ 17 2017 ዓ.ም ባወጣው የሥራ ማስታወቂያ በትግራይ፣ በደቡብ ኢትዮጵያና በደቡብ ምዕራብ ኢትዮጵያ ክልሎች ተፈላጊውን መስፈርት የሚያሟሉ ወጣቶች እንዳይወዳደሩ አድርጓል የሚል መግለጫ አውጥቶ ነበረ። ድርጅቱ በዚሁ መግለጫው በ3ቱ ክልሎች የሚገኙ ዩኒቨርሲቲዎችና ፖሊቴክኒክ ኮሌጆች በየክልሉ ለማመልከቻ ማዕከልነት ከተመረጡ የትምህርት ተቋማት ዝርዝር ውጭ መደረጋቸውን ገልጿል። ድርጊቱ የኢትዮጵያንም ሆነ ኢትዮጵያ የፈረመቻቸውን የአድሏዊ የሥራ ዕድል ውድድር ማመቻቸት ድንጋጌዎችን የሚጥስ መሆኑንም ጠቅሷል። በጉዳዩ ዙሪያ ምላሽ የሰጠው የኢትዮጵያ አየር መንገድ በሁሉም ክልሎች በተመሳሳይ ጊዜ ቅጥር መፈጸም አዳጋች እንደሆነ በመግለጽ ተቋሙ እንደተለመደው በቅደም ተከተል ሁሉንም የአገሪቱን አካባቢዎች የሚያዳርስ መሆኑን ገልጿል። አየር መንገዱ አክሎም አድሎ ፈጽሟል ተብሎ የተጠቀሰው መረጃ ግን ከእውነት የራቀ ነው። ትክክለኛ መረጃ ማግኘት የፈለገ አካል የተቋሙን የሰው ሀብት ልማት የሥራ ክፍል መጠየቅ ይችላል ብሏል። የህወሓት ፓርቲ ዳግም ምዝገባ ማወዛገቡን እንደቀጠለ ነው። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት አንጃ ከሰሞኑ የመካከለኛና ከፍተኛ አመራሮች ስብሰባ አካሂዶ ሲያጠናቅቅ የአቋም መግለጫ አውጥቷል። በዚሁ መግለጫው ፓርቲው ዳግም ምዝገባ እንዲያካሂድ በኢትዮጵያ ብሔራዊ ምርጫ ቦርድ የተላለፈውን ትዕዛዝ በመኮነን ህጋዊ ሰውነቱ በፕሪቶሪያው ስምምነት መሰረት እንዲመለስለት ጠይቋል። የፓርቲው ሊቀመንበር ዶክተር ደብረጽዮን ምክትላቸው አቶ አማኑኤል አሰፋ፣ የፓርቲው ጽህፈት ቤት ኃላፊ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖን ጨምሮ 1337 ሌሎች የፓርቲው ከፍተኛ አመራሮች የተሳተፉበት ይኸው ስብሰባ ሲጠናቀቅም በክልሉ የተቃዋሚ የፖለቲካ ፓርቲዎች አባላትን ያቀፈውን
የጊዜያዊ ምክር ቤት ህልውና እንደማይቀበሉትም አስታውቀዋል። የስብሰባው ተሳታፊዎች በስብሰባው ማጠቃለያ ባወጡት ባለ 10 ነጥብ የአቋም መግለጫ ካነሷቸው ጉዳዮች አንዱ የህወሓት የህጋዊ ሰውነት ማግኘት ጉዳይ አንዱ ሲሆን ህወሓት 50 ዓመታት የሞላውና በህዝቡ ልብ የታተመ መሆኑን በመግለጫቸው ጠቁመዋል። ከፕሪቶሪያ ስምምነት በተቃራኒ የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን በድጋሚ ለመመዝገብ የሚያደርገውን ተደጋጋሚ ሙከራ እንደሚያወግዙትም አመራሮቹ በአቋም መግለጫቸው ላይ አስፍረዋል። በተሻሻለው የምርጫ የፖለቲካ ፓርቲዎች አዋጅ መሰረት የኢትዮጵያ ምርጫ ቦርድ ከኢትዮጵያ የፌዴራል መንግስት የቀረበለትን ጥያቄ መሰረት በማድረግ ባለፈው ዓመት ነሐሴ ወር ህወሓትን በክልላዊ ፓርቲነት በድጋሚ መዝግቦት እንደነበር ይታወሳል። ይህን ምዝገባ ያልተቀበለው የህወሓት ክንፍ ከቦርዱ ዕውቅና ውጪ ጠቅላላ ጉባኤ ያደረገ ሲሆን ለጠቅላላ ጉባኤውና በስብሰባው ላይ ለተላለፉ ውሳኔዎች ዕውቅና እንደማይሰጥ ፓርቲውም ከወርሃ የካቲት ጀምሮ ለ3 ወራት ከማንኛውም የፖለቲካ እንቅስቃሴ መታገዱን ገልጿል። በዚህ ውሳኔ መሰረትም ፈጽሞ ለመታገድ ከጫፍ የደረሰው የህወሓት መካከለኛና ከፍተኛ አመራሮች በትላንቱ የአቋም መግለጫቸው ምርጫ ቦርድ የህወሓትን ህጋዊ ሰውነት በፕሪቶሪያ ስምምነት መሰረት ወደ ነበረበት እንዲመለስ ጠይቀዋል። በሌላ በኩል አመራሮቹ በዚሁ የአቋም መግለጫቸው የፕሪቶሪያ የግጭት ማቆም ስምምነት ያፈጻጸም ሂደትንም ዳሰዋል። የፌዴራል መንግስት ለስምምነቱ ትግበራ ቁርጠኛ አልሆነም ሲሉ ከዚህ ቀደም በህወሓት በኩል ሲንጸባረቅ የቆየውን አቋም ያስተጋቡት አመራሮቹ አደራዳሪዎችም ትጥቅ ፍቱ ከማለት ውጪ ስምምነቱ ሙሉ ለሙሉ እንዲተገበር ያሳዩት ዝግጅት ውሱን ነው ሲሉ ተችተዋል። የደቡብ ሱዳን ታጣቂዎች በጋምቤላ ክልል ላሬ ወረዳ የምትገኝ ቢልኩን የተባለች አካባቢ መቆጣጠራቸው ተሰማ። የኢትዮጵያን ድንበር አቋርጠው የገቡት የሱዳን ህዝቦች ነጻነት እንቅስቃሴ የተሰኘ የተቃዋሚ ቡድን ታጣቂዎች ይህችን አካባቢ ከመቆጣጠራቸው በተጨማሪ የላሬ ወረዳ አስተዳዳሪን ማቁሰላቸውም ነው የተዘገበው። ሀገራቸው ደቡብ ሱዳን መንግስት ጋር ግጭት ውስጥ የሚገኙ ታጣቂዎቹ ወደ ኢትዮጵያ ድንበር ጥሰው የገቡት የመንግስት ወታደሮችን ተኩስ ሸሽተው እንደሆነ የተነገረ ሲሆን ድንበሩን ጥሰው ከገቡ በኋላ በነዋሪዎች ላይ ተኩስ ከፍተዋል፣ ቤቶችንም አቃጥለዋል ተብሏል። ከዚሁ ክስተት በኋላ ህዝቡን ለማረጋጋት ወደ አካባቢው የተጓዙት የላሬ ወረዳ አስተዳዳሪ አቶ ቶክ ሙንግም በታጣቂዎቹ በተከፈተባቸው ተኩስ ቆስለዋል ነው የተባለው። ይህንኑ ጉዳይ የጋምቤላ ክልል ፖሊስ ኮሚሽን ባወጣው መግለጫ አረጋግጧል። ከዚሁ ጋር በተያያዘ የደቡብ ሱዳን የሙርሌ ታጣቂዎች በመስክ ላይ የነበሩ ከብቶችን ዘርፈው መውሰዳቸውን ተከትሎ የክልሉ ፖሊስ ከፌዴራል ፖሊስ ጋር በጥምረት ባደረገው ኦፕሬሽን ከታጣቂዎቹ ጋር የተኩስ ልውውጥ ካደረገ በኋላ ከብቶቹን ሙሉ በሙሉ ማስመለስ እንደቻለ ገልጿል። በደቡብ ሱዳን የድንበር አካባቢዎች ታጣቂዎች ከመንግስት ጋር እያደረጉ የሚገኙት የእርስ በርስ ጦርነት በጋምቤላ ክልል የድንበር አካባቢዎች ላይ ከፍተኛ የሰላምና የጸጥታ ስጋት መሆን ከጀመረ ሰንብቷል። የፌዴራል መንግስት እስካሁን በጉዳዩ ዙሪያ ያለው ነገር የለም። የኢትዮጵያ መከላከያ ሰራዊት በተለያዩ የአገሪቱ ከተሞች ወጣቶችና እድሜያቸው ያልደረሰ ታዳጊዎች በግዳጅ ለውትድርና እየተመለመሉ ነው የሚለውን ክስ አስተባበለ። ከሰሞኑ በተለይ በኦሮሚያና አማራ ክልሎች የተለያዩ ከተሞች ወጣቶች አልፎ አልፎም እድሜያቸው ያልደረሰ ታዳጊዎች ለውትድርና በግዳጅ እየታፈሱ በየማጎሪያ ካምፖች እየገቡ መሆኑን መዘገባችን ይታወሳል። ከግዳጅ አፈሳው በኋላ ልጆቻቸው የታፈሱባቸው ወላጆች ልጆቻቸውን ለማስወጣት እስከ 70 ሺህ ብር እየተጠየቁ የቻሉት እየከፈሉ መሆኑም ተሰምቷል። የመከላከያ የህዝብ ግንኙነት ዳይሬክተር ኮሎኔል ጌትነት አዳነ ከመከላከያ ሚዲያ ጋር በነበራቸው ቆይታ በቀጥታ የግዳጅ አፈሳና ምልመላውን የተመለከተ ምላሽ ባይሰጡም ተቋማቸው በህገ መንግስቱ በተሰጠው ኃላፊነት መሰረት የሰራዊት አባላት ለስልጠና የሚመለምለው ህግን መሰረት አድርጎ በፈቃደኝነትና እድሜያቸው ከ18 ዓመት በላይ የሆኑ ወጣቶችን ብቻ እንደሆነ ተናግረዋል። በፈቃደኝነት ከተመለመሉ በኋላ ስልጠና ከመጀመራቸው አስቀድሞም የተለያዩ የማጣሪያ ሂደቶችን እንደሚያልፉ ገልጸዋል። በዚህ ጉዳይ ዙሪያ ሪፖርተር ጋዜጣ ያነጋገራቸው የኢትዮጵያ የሰብአዊ መብቶች ኮሚሽነር ብርሃኑ አዴሎ በበኩላቸው ኮሚሽኑ የግዳጅ ምልመላ ክሱን በተመለከተ ከመከላከያ አመራሮች ጋር እንደተነጋገረ ሁኔታዎችንም እየመረመረ መሆኑን ገልጸው ምርመራ ሲጠናቀቅ ይፋ እንደሚያደርግ ተናግረዋል። በሌላ በኩል መከላከያ በንጹሃን ዜጎች ላይ የድሮን ጥቃት ፈጽሟል ተብሎ የሚሰራጨው መረጃ የሐሰት መረጃ ነው ሲል አስተባብሏል። የሰራዊቱ የህዝብ ግንኙነት ዳይሬክተር ኮሎኔል ጌትነት አዳነ ሰራዊቱ የታጠቃቸው ድሮኖች ኢላማቸውን በቪዲዮ ጭምር የሚቀርጹ እንደሆኑ በመጥቀስ በገበያ ቦታዎች፣ በትምህርት ተቋማት ላይ ያልታጠቁ ንጹሃን ዜጎችን ኢላማ እንዳደረገ ተደርጎ የሚወራው የሐሰት ፕሮፓጋንዳ ነው ሲሉ ተናግረዋል። ይሁንና በሌሎች መሳሪያዎች በሚደረጉ ውጊያዎች ጉዳት ሊኖሩ ይችላሉ፣ ሰራዊቱም ጉዳትን ለመቀነስ ሁሌም ጥንቃቄ ያደርጋል ብለዋል። የተወደዳችሁ የማግስት ሚዲያ ቤተሰቦች ለዛሬ የተዘጋጁላችሁ መረጃዎች እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ሰላም ይብዛላችሁ።
ማግስት ሚዲያ